እንዴት ናችሁ? ሰላም ናቸው ወይ? የደሴ ቤተሰቦች እንዴት ናቸው? ያላችሁበት ቦታ ሰላም ክርስቶስ ይብዛላችሁ። ነጋ ከሰኔ ፈያ ጅርተኒ ወገጅራተኒ ስንንጸና አረሙ ቪዲዮ ብራቲን ወለት ደብኒ ብቅችኒ ጅራ ቢፋ ጉርሳትኒስ ቢፋ አንተ በተኮተን ጅችላና አላችሁ ያለን እግዚአብሔር የተመሰገነ ይሁን እላችኋለሁ። እንደ ምክር ነገር ይዤ ነው የመጣሁት በተቻለኝ አቅም ማለት ነው። ያው እናንተ በላይ አውቄ ሳይሆን ሰው የተለየ ሀሳብ ስላለ ይሄ ሀሳብ የሚጠቁሙ አንድ ሁለት ሶስት ልጆች ይገኛሉ እና የሚጠቀሙ ልጆች አሉ። ለዛ ብዬ ነው እኔ ለምሳሌ ሀሳቤ ለሰው ቢያጋራ ለጓደኞቼ ቢያጋራ ይሄ ነገር ይጠቅማችኋል ብዬ ተስፋ ስላደረኩ ነው ይዤ የመጣሁት ማለት ነው። እሱ ምንድነው? ለምሳሌ ቤት ውስጥ መድኃኒት አንድ አጋጣሚ ካታመመ ማለት ነው መድኃኒት ይዞልን ይመጣሉ አንዳንዶቹ ማለት ነው። ታውቃላችሁ አረባ በተለይ ኮንትራት ቤት ያላችሁ ልጆች ማለት ነው። ከዛም መድኃኒት አሁን ለምሳሌ ድንገት ከታመመን መድኃኒት ይዘውልን ይመጣሉ። ለምሳሌ እኔ ወር አልሞላውም እና መድኃኒት ከእንትን አውጥታ ሰጣኝ ነበር ሴትዮ ማለት ነው። ትንሽ ታመማ ይሄ መድኃኒት ሁለት መድኃኒት ሰጣችኝ። ከዛን ይሄ ቀኑን አላውቅም ምኑን አላውቅም እሱ ምን እንደሆነ መድኃኒት ብቻ መሆኑን ነው የሚያውቀው። ስለዚህ ምን አደረኩ? ይሄው መድኃኒት ዋጣሉ ብዬ ጣልኩ ማለት ነው። ለምን እኔ ላይ ጉዳት ሊያመጣ ስለሚችል ማለት ነው። ምን ላሳያችሁ የሆነ ነገር ማለት ነው። እንትን ያዘርደውት ነበር ነው ብዙ መድኃኒት እንደሚኖር ቤት ውስጥ ታውቃላችሁ። ይሄ መድኃኒት ደግሞ ኤክስፓየርድ የሆኑ አሉ አንዳንድ ቤት አይጠናቀቁም እና ከዛም እናንተ ደግሞ እሱ መድኃኒቱ ምንድነው ብላችሁ ማወቅ አለባችሁ ከመወሰዳችሁ በፊት ማለት ነው። እኔ የገረመኝ ማለት ነው ላሳያችሁ የኔ ውሸት ማለት ነው። ይሄ መድኃኒት እንዳለ ቀኑ ያለፈበት መድኃኒት ነው። እመብርሃን ላሳያችሁ። ይሄ ባዶ ካርቶን እንዳይመስላችሁ እንዳለ መድኃኒቶች ናቸው። እንዳለ መድኃኒቶች ናቸው። አስቡ እንዳለ ይሄ እንዳለ የምታውቃቸው ሙሉ መድኃኒቶች ናቸው ማለት ነው። የታሸገ ሙሉ የሆኑ ማለት ነው። ላሳያችሁ ሀት ቪታሚን ሳልቀራ ማለት ነው። ባዶ እንዳይመስላችሁ በመራ አለ ማለት ነው። መድኃኒት አለ ማለት ነው። ይሄ ሙሉ ፌስታል መድኃኒት ኤክስፓየርድ የሆነ መድኃኒት ነው ማለት ነው። ድንገት ካመጡብኝ ሌላ ነገር ሊፈጥር ስለምችል ብዬ ነው ቶሎ እስቲ ይሄ ይጠቅማችኋል ብዬ ተስፋ ስላደረኩ መቀረስ የሄድኩ ማለት ነው። ምን ማለት ፈልጌ ነው? ይሄ ነገር ለምሳሌ ሁለት አመት አንድ አመት እየጨረሰ ያልቅበት እንትን አለ ኤክስፓየርድ የሆነ አለ ብዙ አመት ያለፈበት ማለት ነው። እኔ ሳንበብ ማርያም እንዳነገጥኩ እኔ ራሱ ባለፈው ከዋጥኩ ሌላ ችግር ይዞ ሊመጣ ነው ብዬ በጣም ደነገጥኩ ማለት ነው። ይሄ ማደናገጥ ሳይሆን ይሄ በሽታ ኤክስፓየርድ የሆኑ መድኃኒቶች ሌላ በሽታ ይዞ ይመጣል። በዛ ላይ ላድናችሁ አትችሉም ማለት ነው። ዝም ብላችሁ አትውሰዱ ማለት ፈልጌ ነው ሳታው ማለት ነው። ይሄ አሁን እኔ አውጥቼ ካሳዩት ደንግጣ ስትዮ ጥያለችኝ ወይስ በሊሊጣለው አሁን ማለት ነው። እሺ ከዛን እዚህ ለምን አልቀርጽም ብዬ ወደ እናንተ ጀማጣሁት እላችኋለሁ። ወረኔ እናገኘው መድኃኒት ዝም ጀተኒ ከንፉዳኔ ሲኒንድስቶ ወረባደተኒ ምክንያቱም ጊዜን ከኒራ ደርቤ መድኃኒት ጊዜን ይራ ደርቤ በሽታ ባይነት ፍሉድ እንዳማንቴ የሰራች ደርቤ መድኃኒት ፍሉዳቸው እምባይሲና ሲኒንደዳ ሀስማን ደግሞ ሌላ ነገር ደግሞ ስለ አብሬሽና ስለ ሩታ ብዙ ሰዎች ብዙ ልጆች ዩቲዩብ ላይ ትልቅ ሚዲያዎች ላይ በጣም እየተላለፈ ነው ያለው በዚህ ሰሞን ማለት ነው። ይሄ ለምን እንደዛ ሆነ በጣም ያስከፋል። ግን በጣም ተሰማኝ እኔ ራሱ ማለት ነው። ይሄ ልጆች እነዚህ ልጆች እኔም እንደናንተ እየተከታተልኩ ነበረ
በጣም ይገርማ። በጣም ያማል አሁን ጊዜ ማለት ነው። ሳውሉ ሱና እሱ እንደዚሁ ማለት ነው። እንግዲህ ፈራጂ ፈጣሪ ነው፣ እኛ አይደለም። አንዳንድ ልጆች የሚሳደቡ አላችሁ። ሰው መሳደብ ማለት ደግሞ ኃጢአት እንደሆነ ታውቃላችሁ እናንተ። ለእንትን ብላችሁ ብዙ ቃላት አትጠቀሙ፣ አትሳደቡ። ፈጣሪ ያሰረ እሱ ምን እንደሚያደርግ ማን በደለኛ እንደሆነ ማን በዳይ እንደሆነ እሱ ስለሚያውቅ አትፍረዱ ይፈርድባችኋል ይላል ፈጣሪ ማለት ነው። ስለዚህ የሰው ነገር ስናሳይ የኛም ማወቅ አለብን ማለት ነው። ምን እንደምንደርስን አናውቅምና ከዛን የራሳችን መጠበቅ አለብን። የመጣ ሁሉ ማውራት የለብንም። ይሄ ለምን ሆነ ብለን ማገነዘብ አለብን። ሮጥን ብዙ ነገር ከምናወራ ማለት ነው። ማረማ አንዳንድ ሰዎች ይገርማቸዋል። እንትን ላቪው ብላችሁ ላይክ ብላችሁ የምትሰደቡ ወይስ ልጁታ በቃ አስፈላጊ አይደለም። እቺ ነፂ የምትባል ማለት ነው ምንና እሷ ሴት ልጅ ናት። ምን እንዳሳለፈችው አላቃችሁም። ሜቢ ጎድቶ ይሆን ይችላል። ማረሚ እንባ የለቀሰች ነበር። በቃ አትፍረጁ። ማረሚ በጣም ያማል። ሴት ልጅ ስትጎዳ እኔ ውስጥ ያችላል። ለምን ብትላችሁ ለምሳሌ እኛ ብዙ ነገር ነው የምንጠብቅን ፈጣሪ ካለ ማለት ነው። ኃጢአት ይዘን ወደ ትዳራችን እንዳንመጣ ወደ ቤታችን እንዳንመጣ ሩቅ የምናየው ነገር ነገ ደግሞ ተመልሶ ወደ እኛ ቤት መግባቱ አይቀርም፣ በእኛ ምላሳችን ማለት ነው። እቺ ልጅ አሁን ወደቀች፣ ቤተሰቡ አይወደም። ሴት ልጅ በተለይ አንድ ከወደቀች ማነሳት በጣም ትልቅ ነገር ነው። ማርያም በጣም አንዱ ውስጥ ልቧ ከተሰበረ ተመልሳ ወደ ቀድሞ መመለሱ በጣም ከባድ ነው። እንበይታኒ ዱበርቲን ተከለበን ሺ ጋፈጫቢ ኡልፋተ ደጀቾ keessattuu asumaan jechuudha. Obboloonni keenya warroonni gaa'ela ganaa seentanis ta'e kan seenuufis heddanii yookiin amma seenaa jirtanis ta'e biyyaansi jechuudha. Dubartii takka lapheen ishee gaafa cabu lapheen ishee deebi'ee bootatti ijaaramuudhaaf baay'ee ulfaata jechuudha. Biyyaansi jaalalaan miidhamuu dandeessi, sadabdee miidhamuu dandeessi. Garuummoo laphee ishee sana deebistee asaadasuudhaaf utubaa itti hirkattee lafa sanaa kaatuu qabaachuu qabdu. Utubaan itti hirkattu maal akka ta'e beektanii deebitee maatii ofii irratti galtee maatii wajjin jiraachuu hin dandeessu. Yaa takkuma jaalatamta yeruma ijoollee haga umurii 18 jaalatamta malee takka maatii keerraa baatee maatiitti deebi'ee nan jaalatamu maatiin kun na jiraachisa habtii qaba jechuun inni soba guddaadha jechuudha. Maaliif hojjetta keessattuu obboloonni keenya biyya Arabaatti galee gaa'ela dhaabbachuuf deemnu jechuudha. Of eeggannoo guddaa haa goonu. Gaa'ela kan nu fuudhuuf deemu, kan nu kaadhimachuuf fiigu, kan immoo yitu riippoortiidhaan qabaluuf deemu baay'eetu jira. Firoota baay'ee qabna.